እኔ ለእናንተ የማልሆነው ነገር የለም። እንግዲህ እንቅልፌን ትቼ በዚህ ሰዓት መጥቻለሁ። እናንተ ሰብስክራይብ እያደረጋችሁ ግቡ። እንግዲህ ለአብርሽና ለሄርሜላ እስካሁን ስትቆሙ የነበራችሁ አብርሽና ሄርሜላ አንድ ላይ የሆኑ ብላችሁ ጸሎት ስታደርጉ ዱዓ ስታደርጉ የነበራችሁ ሰዎች እንግዲህ ጸሎታችሁም ዱዓችሁም ሰምረዋል። አሰላሙ አለይኩም ወራህመቱላህ ወበረከቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት። እንግዲህ አብርሽ እንኳን ደስ አላችሁ። አብርሽ ተሽሎት በራሱ ቤት በራሱ ቻናል ቪዲዮ ለቀዋል። አሁን ጥሩ ሁኔታ ላይ ነው ያለውት። ደህና ነኝ። ከዚህ በፊት የተፈጠሩ ነገሮችን እኔም ልትገመው እንዴ ከዚህ በፊት የተፈጠሩ ነገሮችን ምንም አላስታወስኩም ነበር። አንዳንድ ቪዲዮዎችን ግን የተፈጠረ ነገር ምንም ባለማወቄ ቡዜ ቪዲዮ አሳይታኝ አንዳንድ ነገሮችን ተረድቻለሁ። የሚወደኝና የሚጠላኝን አውቅ ያለው ብሎ ያው መቶ ተናግሯል። ሩታም ስትናገረው ትንሽ ቆጣ ብሎ ያ የተፈጠረውን ነገር በሙሉ አላየውም አልሰማውም ነው ያለው። እንደዚህ ፕሮግራም ምናምን አውት ነው አንተና እኔ ወተን ዘና እንትን ፈታ ዘና ልንል በምንወጣበት ጊዜ መንገድ ላይ መተው እንደዚህ ያደረጉን። ከዛ እንደ ቴንሽን ሆነህ ሐኪም ቤት ገብተህ ነበር ምናምን ብላ ልታስረዳው ስትል ያ ልታስረዳውም ደግሞ ፈቃደኛ አልሆነም። ሄርሜላ የምትባለዋ ውሽሚት ደግሞ ልክ ሲመጣ በቃ ቅፋ ቡዜንም ብዙ ነገር አድርገሻል አንቺ በቃ ምንትን ማለት አለብሽ ምናምን ብላ እሷንም ስማ ደስ ብሏት ካሁን በኋላ የራስህን ውሳኔ ትወስናለህ ብላ ብዙ ነገሮችን ስትመክረው የእሷን ሀሳብ እየተቀበላት ነበረ። ያው አሁን ደግሞ ወደ እሷ ሊያደላ ነው የሚለውን ነገር ነው ያየሁትና ያው ፓርትቱ ስለሚለቀቅ ትንሽ አቋርጠውታል። ቡዜ የራስህን ብዙ ነገር አይተሃል፣ ብዙ ነገር እናሳይቼሃለሁ፣ ብዙ ነገር ብዬሃለሁ። በአንተ እኔ ባልኩህ ሳይሆን አንተ የራስህን ምርጫ ታውቃለህና ካሁን በኋላ ውሳኔህን አውቀህ ራስህ ወስን። የሚጠቅምህን እዚህ ጋር እንትን አይደለም የመጡት ምንድነው የሚባለው? ምንድነው ስሙ ራሱ ጠፋብኝ። ለማንኛውም ለምርጫ ሳይሆን የመጡት አንተ የራስህን ውሳኔ ልትወስን ነው እዚህ ጋር የጠራዋቸው እየሰበሰብኳቸው ብላ ኤፍሬምና ዳኒ ደግሞ ሊሰሙ በማይችሉት ሁኔታ ሄዱ ተብሏል። ያው ኤፍሬምም ደግሞ የራሱን ሀሳብ ሰጠ። እኔ ለምንም ብትል ምንም ቢል ለአንተ አንድ ያኔ ልጅህን አብረህ እንድታሳድግ ፈልጌ ነው ብሎ የእሱን ሀሳብ የያዘውን ነገር ሰጥተዋል። ቡዜ ሁሉንም ነገር ተናገረች ማለት ትክክል ናት ብለህም አታስብ ብሎ ያው በጭንቅላቱ ትንሽ ጥርጣሬ እንዲያድርበት አንዳንድ ነገር ተናግሮ ከሱ ጋር ተለይተዋል ማለት ነው። የሩታን ሀሳብ ግን ያው በተነገረው ነገር በነገራችን ላይ እንደዚህ ተደርጎብህ ነው እንደዚህ ያደርጋብህ ነው ከተባለ እውነትም ዞርም ብሎ አያያትም። ግን መረዳት አለበት። እንደውም ይሄንን ሴራ ያሴሩት እነሱ ቢሆኑስ ይሄን እንደዚህ አድርገን የሆነ ነገር እናድርገውና የሆነ ነገር እናስነካውና ከዛ በኋላ ሩታ ናት ይባላል፣ ከዛ ይርቃታል ብለው እነሱ ራሳቸው ቢያሴሩት ይሄንን ሴራ እኔ አሁን እየጠረጠርኳቸው ነው። ምክንያቱም ቡዜ ሽንጣን ገትራ ከአብርሽ ልትለያየው ፈልጋለች። ይሄንን አመናችሁም አላመናችሁም ወደዳችሁም ጠላችሁም ምክንያቱም አንድ ሰው እንደዛ ካልሆነ የልጁን እናት የ80 ሚስቱን በዚህ መልኩ መጥላት ደግሞ በጣም ያስጠላል። ምክንያቱም የአብርሽ ልጅ ነገ ያድጋል። አብርሽና ሩታ ቢለያዩ ሩታም የራሷን ብጤዋን ታገባለች። እሱም ደግሞ ከሄርሜላም ኖረ ሌላውም አገባ የራሱን ህይወት ይመራል። የዛኔ ልጃቸው አድጎ ደግሞ የአንቺን ቪዲዮ አንቺ የተናገርሽውን መሰሪውን ሴራ ካየ ይህ ልጅ አክስቴ ናት ይላል ወይ? ላንቺ ክብር ይኖረዋል ወይ?
አንቺ እኮ ነሽ ያፋታሽ፣ አባትና እናቴ አክስቴ ያፋታቸዋለች ነው የሚለው እንጂ ለአንቺ ጥሩ ስሜት አይኖረውም። ስለዚህ አንቺ ብትወጪ በሰው ትዳር ባትገቢ ሙሉ በሙሉ እኮ ገባሽ አንቺ በቃ አብቆተሽ እያጋገርሽው ነው የነሱን ትዳር። ስለዚህ ብትወጪ ራቅ ብቲ ራሳቸው ብታያቸው ጥሩ ነው ብዬ አስባለሁ። የፈለገችው ነገር ልታጠፋበት ትችላለች፣ ግን የሰማንያ ሚስቱ እስከሆነች ድረስ ጥፋት እያየንባት አይደለም፣ ከተመልካችም ጭምር ማለት ነው። የሰው ልጅ ብዙ በትዳር ውስጥ ብዙ ነገር ያጠፋል፣ ይጣላል፣ ይታረቃል፣ ይጣላል፣ ይታረቃል። እና አንቺ ደግሞ በመሀል መግባት አልነበረብሽም። በመሀል መግባትሽ ደግሞ ስህተት ነው ብዬ አስባለሁኝ። እና ብዙ አብዛኛዎቻችሁ ደግሞ አብረሽ ከሄርሜላ ጋር ይሁን ስትሉ እኔ ጥያቄ ልጠይቃችሁ፣ ማን ነው ከሄርሜላ ጋር ያደረገው ነው? የተኛው ቀለበት ብቻ ስላደረገላት በቀለበት ታምናላችሁ? የቤተሰብ የሌለበት ቤተሰብ ያልተዋወቀበት እሷም ቤተሰቧን ያላስተዋወቀችበት ትዳር ይሆናል ብላችሁ ታምናላችሁ? በዚህ ዘመን ግን ያው ባህላችንም እምነታችንም ሁሉ ነገራችንን ረስተን በቃ በራሳችን አካሄድ ነው እየሄድን ያለ ነው። ለማንኛውም ዞሮ ዞሮ ወደዳችሁም ጠላችሁም አብርሽ ከሩታ ጋር መሆኑ አይቀርም። እየመረራችሁም ቢሆን ዋጡት።